ስተጋባ ያዋጅ ነገር ይቀለለት ነቢዩ ሲገልጠው ያን ኢሳይያስ 700 ዓመት ቀድሞ በኤልሳቤጥ ማህፀን ምስጋና ሳይጀምር ስግደት ሳይጀምር ገና ሳይወለድ ኤልሳቤጥም ሳትናገር መንገድ ጥርጊያውን አቅኑ ጥረጉት አስተካክሉት ጎርባጣውና ተራራው ዝቅ ይበል ሸለቆ ይሙላ። በነገራችን ላይ የተራራ ጎርባጣው ዝቅ ይበል ማለት ትዕቢተኛ ሰው ትዕቢቱን ያስወግድ ማለት ነው። ሸለቆው ደግሞ ይሙላ ማለት ደግሞ ባዶ የሆነ እምነትና እውቀት አልባ የሆነ ሰው ደግሞ በእምነትና በእውቀት በርትቶ ፈጣሪውን ይቀበለው ይወቀው ይረዳው ከሱ ጋር ይኑር ማለት ነው። ሲተረጎም ጌታችን አምላካችን መድኃኒታችን ኢየሱስ ዮሐንስ እንግዲህ በዚህ መንገድ ዮሐንስ ወደዚህ ምድር መጥቷል። ሰኔ 30 ዛሬ የተወለደበት ቀን ነው። ከተወለደ በኋላ ወዲያው ብዙ በከተማ አልቆየም፣ በእናቱ አባቱ ቤት አልቆየም። ምክንያቱም ልጁ ተወልዶ ስም ከወጣለት በኋላ ዮሐንስ ከተባለ በኋላ አይሁድ በምቀኝነት ተነሱ። በማኅፀን ጀምሮ ታምር የሚያደርግ ልጅ ነው፣ አሁን ተወልዷል። ስለዚህ እዚህ ቀደም እነ ዳዊት እነ ሶሎሞን 40 ዘመን ቀጥቅጠው ገዝተውናል። አሁን ይህ ደግሞ ከማኅፀን ጀምሮ ታምር ማድረግ የጀመረ ካደገማ ምን ያደርገን ነው? ስለዚህ እሱ መግደል አለብን አሉ። ልጁን መግደላችን አስቀድሞ አባቱን ይግደል ብለው ያንን ለእግዚአብሔር የታመነ ፈራጅ እግዚአብሔር ያለው እጁ ከማይጠን አፉ ከጸሎት የማይለየውን ካህን በቤተ መቅደስና በቤተልሔም መካከል ቀጥቅጠው አይሁድ ገደሉ። ሰማዕትነትን ተቀበለ ያውቃል። ከዚያም በኋላ የማይበቃቸው ነው ልጁን እንገላለን ብለው ተነሱ አይሁድ። ልጁ ሲፈልጉ የእግዚአብሔር መልአክ ቅዱስ ገብርኤል ለኤልሳቤጥ በራእይ ተገለጠና እዚህ ትሰሪያለሽ፣ እነዚህ ክፉዎች አይሁድ በከተማ በሰፈር እንድትኖር ያልፈቀዱልሽም አባቱ እንደገደሉ ልጁን ይፈልጉታል። በሲና ምድረ በዳ በሊባኖስ ተራራዎች ውስጥ ልጅሽን አሳድጊ፣ ከሰው ተለያላት። በመንፈቀ ሌሊት መቀየሪያ ልብስ ይዛው በረሃ ገብታለች ቅድስት ኤልሳቤጥ። ገሩ ስታረቡ ስንሳሩ ይሄን ነው ትርጓሜ ሊቃውንትም ይሄን የሚራገሩት። ወደ በረሃ ገባች። በጣም ያሳዝነው ታሪኩን ስታነቡት መጽሐፉን። ከዚያ ወደ በረሃ ከሄደች በኋላ የአባቱ መሞት አልበቃ ብሎ እሷ በስደት ነው ያለችው። መቀየሪያ ልብስ የላትም፣ ልብስ አልያዘችም። ገበያ ሄዳ እንዳትገዛ ከማህበረሰብ የተገለለች ናት። ከህዝብ ጋር መገናኘት ገበያ መሄድ አትችልም። ቅድስት ኤልሳቤጥ ኑሮዋን በበረሃ አደረገች፣ ብቻዋን አራዊት ጋር ማለት ነው። እሱ ብቻ አይደለም፣ እሱን የምታበላው ስታጣ ምን አበላችሁ መሰላችሁ? አንበጣ ይላሉ ሊቃውንቱ፣ ማረጽ ሄደና ይላሉ የጣዝማ ማር በረሃ ውስጥ ምድር ላይ ተፈልፍሎ ይወጣ ይወላማ ጣዝማ ማር እሱ ነበር የምትመግበው። ምክንያቱም ለበል ገዝታ መስጠት ስለማትችል አለማግኘት ስለነበር። አንዳንድ ሊቃውንት አይ አንበጣስ አይደለም አንበጣ አይደለም አንድም በሀገራቸው ንቡን አንበጣ ይሉታልና የንብ ስም ነው። ከንብ የተገኘ የወለላ ማር ማለት ነው። አንድም ይሉና መተርጉማት ደግሞ በሌላ ርቀት ደግሞ ሲተረጉሙት ይሄ እሱ ሳይሆን አንበጣ ሳይሆን አንወጣ የሚባል ቅጠል አለ። እንደ ዋርካ ቅጠሉ ሰፋፊ ነው፣ ሲበሉት ይጣፍጣል።